በተደጋጋሚ አንድ ወንጀል ለሚሰራ ሰው ምን ትመክረዋለህ? ነፍስ እንደዚህ ናት እኮ ማም እንደው አላህ ምን ይላል ነው ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላል መሰለህ ለውላ ትዝኒቡነ ለዘሀበ አላሁ ቢኩም ወላ ታዩ ቢቀውሚን ዩዝኒቡነ ፈየስተግፊሩነ ፈየግፊሩ እናንተ ወንጀል ማትሰሩ ቢሆን ኖሮ አላህ ወንጀል እየሰሩ ወደሱ የሚመለሱ ሰዎችን እናንተን አጥፍተው አላህ እነሱን ያመጣ ነበር ብሏል። ወንጀል እንሰራለን በተደጋጋሚ በቃ ወንጀል በተደጋጋሚ የሚሰራ ሰው ማድረግ ያለበት ምንድነው? ወል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا ወንጀል በመስራት ድንበር ያለፋችሁ ወንጀል በመስራት እንደው የድንበር ማለፍን ጥግ ያለፋችሁ ሰዎች አላህ ትዋር ለሚያለ لا تقنطوا من رحمة الله ወንጀላችሁ አድክሟችኋል ወንጀላችሁ አጎብጧችኋል የወንጀላችሁ መብዛት መመላለስ አስቸግሯችኋል لا تقنطوا من رحمة الله ተመለሱ አረማላህ ከአላህ እዝነት ተስፋ አትቁረጡ ان الله يغفر الذنوب جميعا አላህ ሁሉንም ወንጀል ይምራል ብሏል። ስለዚህ አላህ ተባረከ ወተዓላ የኛ ባህሪ ምንድነው? ማጥፋት ነው። የአላህ ባህሪ ደግሞ ምንድነው? መማር ነውና ብናጠፋ ብንሳሳት ደግመን ወደ አላህ እንመለስ። አንድ ቀን አላህ ወደ መስመር ያስገባናል። والذين جاهدوا فينا لنهدينهم سبلنا በእኛ መንገድ የታገሉትን መንገዱን እንመራቸዋለን ይላል አላህ ተባረከ ወተዓላ። እናንተ ብቻ ወደ አላህ በመታደርጉት ጉዞ ላይ መንገዱ ላይ ብቻ ሆኑ። ከቻላችሁ እየሮጣችሁ ሂዱ፣ ካልቻላችሁ በሶምሶማ፣ ካልቻላችሁ እየተራመዳችሁ፣ ያንን ሁሉ ከከበዳችሁ ግን መንገዱ ላይ ሁኑ። አላህ ያነሳችኋል፣ አላህ ይዟችሁ ይሄዳል። አብሽሩ አብሽሩ።